بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وصحبه أجمعين. إن شاء الله ከወንድሞችና ከእህቶች የመጡ ጥያቄዎች አሉ። ከዚህ በኋላ ያለውን እንደ አዲስ ነው የምንመለከተው። በጣም ብዙ ጥያቄ ነው የገባው በረመዳንም ተቋርጦ ስለነበረ በከጦሳ ክስተት ምክንያት ማለት ነው። ኢንሻአላህ እንደ አዲስ እንጀምራለን። ጥያቄና መልሱን ለዛሬ የመጡትን ጥያቄዎች አቀርባለሁ። ቀጣይ ደግሞ ለቀጣይ እሁድ እያልን እያዘጋጀን እንቀጥላለን ኢንሻአላህ። ወደ ዛሬው ጥያቄ ስገባ የመጀመሪያው ጥያቄ ምንድነው የሚለው አንድ ሰው ወላሂ ይህን ወንጀል ላልሰራው አለና መልሶ ሰራው ምን ያድርግ የሚል ምን ያድርግ? አንድ ሰው የሆነ ወንጀል ኃጢአት ላይ ወደቀ፣ ወላሂ ከዚህ በኋላ ይህንን ወንጀል በፍጹም አልሰራም ማለት ወላሂ አለ ማለት ግን መጨረሻ ላይ ደግሞ እንደገና ተመልሶ ሰራው። ይህ አካል ምን ያድርግ ነው ወንድማችን የጠየቀው። አማ ፊዕሉከ ሊልማዕሲያ ኒስያነን ሊልየሚን መሐላህን ረስተው ከሆነ ወንጀሉን የሰራው ፈላ ከፋረተ ዐለይክ ፊህ ከፋራ የለብህም። ረስተህ ከሆነ የፈጸምከው ከወንጀል ብቻ መመለስ ረስተህ ከሆነ። ወአማ ፊዕሉከ ሊልማዕሲያ ዓሚደን ወላሂ አልሰራው ወላሂ ከዚህ በኋላ አጅነቢ ጋር አላወራም ወላሂ እንደዚህ አላደርግም ብሎ ሰውየው ከማለ በኋላ በቃ አልቻለም፣ ሆን ብሎ ተመልሶ አወራ። ዛኪራን ሊየሚኒ መሐላውን እንደማለበት እያወቀ መልሶ ሰራው። የዛን ጊዜ አዩሃል አኽ ፈኢነ ዐለይከ ከፋረተ የሚኒን ዋሂድ ሁለት ሶስት ጊዜ ብትምልም አንድ ከፋራ አለብህ። ጥሰህ ነው የሰራኸው። ወላሂ ላልሰራ ብለህ ጥሰህ ነው የሰራኸው። ስለዚህ አንድ ከፋራ አለብህ። የቁሉ الشيخ محمد بن صالح العثيمين رحمه الله تعالى الواجب على من حلف على ألا يفعل معصية ወንጀል ላይ ይሰራ የማለ ሰው ያለበት ምንድነው? በቃ አየትሙተ على يمينه በማለው ላይ መጽናትን ያለበት። እና ኢማም ኢብኑ ዑሰይሚን ረሂመሁላሁ ተዓላ ይህን በተመለከተ ምን ይላሉ? አንድ ሰው ወንጀል ላይ ይሰራ የማለ ሰው በመሐላው ላይ ይቀጥል እንዳይሰራ ወአላ ያዕሲ አላህ ዐዘ ወጀል። ፈኢን ዐደ ኢለል ማዕሲያ ወደ ወንጀል ከተመለሰ ግን ከመማሉ ጋር አልሰራም ብሎ ምሎ ያን ጊዜ ፈዐለይህ ከፋረቱ የሚን አለበት። የማለበትን ከፋራ ማውጣት አለበት። ምንድነው የሚያደርገው? አንደኛ ዒትቁ ረቀባ ነው፣ ባሪያ ነፃ መልቀቅ ነው። የለም በአሁን ሰዓት አው ጣዕሙ 10 መሳኪን 10 ምስኪን ማብላት ነው። አው ኪስወቱም ወይ 10 ምስኪኖችን ልብሳቸውን ማልበስ ነው። ይሄ ነው ያለበት። እነዚህ ሶስቱ ናቸው አማራጮቹ። የመጀመሪያ ባሪያ መልቀቅ፣ ይሄን ካልቻለ 10 ምስኪን ማብላት ወይ ልብሳቸውን ማልበስ። ይሄንን ነው። እነዚህን ካልቻለ ነው ወሶሙ ላ ይጅኡ ፊ ከፋረቲ اليمين الا من عجز عن هذه الاشياء الثلاثه። መጀመሪያ ምንድነው ማድረግ ያለበት? የመጀመሪያ ዙር ባሪያ ነፃ መልቀቅ ነው፣ ወይም ደግሞ 10 ምስኪን ማብላት ነው። ምግባቸው ምሳቸው ነው አውራታቸው፣ ወይም ደግሞ 10 ምስኪኖችን ልብሳቸው ማልበስ ነው ያለበት። ይሄንን ካልቻለ ነው 3 ቀን የሚጾመው። ከነዚህ ግን ምስኪኖችን ማብላት የሚችል ከሆነ የማልበስ የሚችል ከሆነ ወደ ጾም አይሄድም። ያንን ካልቻለ ግን ጾሙን 3 ቀን ይጾማል ማለት ነው። 3 ቀን ይጾማል የግድ ያለበት። በዚህ ነው የሚሰጠው። ስለዚህ ከፋራ አለበት። ወላሂ ወንጀል ላልሰራ ብሎ ተመልሶ የሰራው ሰው ከፋራ አለበት። ከፋራው ይሄ ነው። ባይሆን እዚህ ላይ አንድ ተንቢህ የማደርገው ነገር ይላሉ ኢማም ኢብኑ ዑሰይሚን ረሂመሁላሁ ተዓላ አላህ ይዘንላቸውና ምን ይላሉ? ይሄ ከፋራ ለወንጀሉ አይደለም። ወንጀሉ በቃ የወንጀሉ ከፋራው ከፋረቱል ማዕሲያ አተውባ፣ የወንጀሉ ከፋራው ተውባ ነው። እዚህ ላይ ግን ከፋራ ያውጣ የተባለው መሐላውን ስለጣሰ ይሄንን በዚህ መልክ ያስገነዝባሉ። ወላሁ አዕለም። ሁለተኛ ጥያቄ በረመዳን ሰዎች በአንድ ተሰብስበው ቁርአን መቅራት እንዴት ይታያል? ማለትም ከዚህ እስከዚህ አንቀጽ እንደ ሰው አንድ ሰው ከዚያ በመቀጠል ደግሞ ሌላው
ከዛው አንቀጽ ቀጥሎ ይቀራል። ይሄ እንዴት ይታያል? በዚህ አይነት መልክ መቅራት ይሄ ምናልባትም ረመዳንን በተመለከተ የመጣ ነው፣ ግን አሁንም የሚሰራ ነው በመስጂዶች ውስጥ። ለዚህ ነው የምናገረው። ለዚህ ነው አሁንም ጧት ከሱብሂም በኋላ ያደርጉታል ብዙ። ይሄ ይቻላል፣ ጥሩ ነው። ምክንያቱም የነቢ ዓለይሂ ሰላቱ ወሰላም ሐዲስ አለ فقد روى مسلم وغيره أن رسول الله صلى الله عليه وسلم قال يا الله ملائكتني عند بلوال قال وما اجتمع قوم في بيت من بيوت الله ሰዎች ከአላህ ቤቶች ከመስጂዶች በአንድ መስጂድ ውስጥ አይሰባሰቡም يتلون كتاب الله ويتدارسونه بينهم በመካከላቸው የሚማማሩት ሲሆኑና የሚያነቡ ሲሆኑ በመስጂዱ ሰዎች አይሰባሰቡም إلا نزلت عليهم السكينة وغشيتهم الرحمة وحفتهم الملائكة وذكرهم الله في من عنده ሰኪና እርጋታን አላህ ቢያወርድላቸው እንጂ አላህ ዝነት ቢሸፍናቸው እንጂ መላእክቶች ቢያጅቧቸው እንጂ አላህ ደግሞ እሱ ዘንድ ያሉ ዘንድ ቢያስታውሳቸው እንጂ እንዲሁ ምን አያደርጉትም ተሰብስበው አይበተኑም ባዷቸው። ስለዚህ ወየተዳረሱ ነው በመካከላቸው ቁርአንን አይቃሩትም ማለት ነው። ወየተዳረሱ ነው ፊማ በይነው ማዕናውን በመፈሰርም ይሁን እርስ በርስ አንዱ ሌላውን እያስተካከለው በመቅራት ይሁን። ከዚህ ላይ እነ ኢብኑ ዑሰይሚን የሚይዙት ነገር አለ። ቁርአን ስትቀራ ሐለቃ ለምሳሌ የሆነች ሐለቃ እንሰራለን። ሐለቃ እየተሰራ ይቀመጣል አይደል? 10 ሰው ከበን እንቀመጣለን። አንዱ ይቀራል፣ 9ኙ ያስተካክሉታል። ከዛ ቀጥሎ ያለው መሐመድ ቀራ፣ አዎ አህመድ ቀጥል ይባላል። ወይ ያንኑ መሐመድ የቀራውን ራሱን ይደግመዋል ለማድቀቅ በደንብ አድርጎ እንትን ለማለት በዛው ማጅሩን ለማግኘት፣ ወይ ደግሞ እሱ ቀጥሎ ያለውን ግጽ ይቀራል። ያንኛው ቀጥሎ ወየተዳረሱ ነው የሚለው ይሄንን ጠቅሎ የያዘና አጅቦ የያዘ ነው። የጁዝ ይቻላል ይሄ። ስለዚህ ما تفعلونه أيها الأخ من الاجتماع في بيت من بيوت الله وتلاوة كل واحد منكم شيئا من القرآن والبعض يستمع إليه حتى تختموا هذا الكتاب وهذا يعتبر من أفضل القربات ما شاء الله خيرا طرنا مبرتاتا ذكر لا يقل يلم ويتدارسونه فيما بينهم يمتعوا قرآن لاين ذكر قن عندي لا يتسبسبا سبحان الله متو الله أكبر متو እየተባለ የሚሄደው ያ ሌላ ነው አይቻልም። وهذا من البدع ይሄ ቢድዓ ቁርአን ላይ ግን ወየተዳረሱነሁ ብሎ የተዳረሱ ማለት ሙሻረካን ነው የሚያስይዘው እርስ በርሳቸው መማማር የሚለው ይመጣል። አንዱንም አንቀጽ አንዱን ገጽ ደጋግሙት፣ ቀጥሎ ያለውንም አድርጉት፣ ችግር የለውም። ይሄ ጥሩ ነው፣ የሚፈቀድ ነው፣ መልካም ነው። والله أعلم። ሶስተኛ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ኡስታዝ የኔ ጥያቄ አባታችንና እናታችን የ2 ዓመትና የ7 ዓመት ልጅ ሆነን አባታችን ከእናታችን ጋር ተፋታ። እናታችን የልጆቹን ቀለብ ይስጠኝ ብላ ጠየቀችው። እሱ ዘወር በይ ለምን አይሞቱም አላት። የአላህ ፍቃድ ሆኖ እናታችን ብዙ ፈተናዎችን አሳለፈች። እኛም የአላህ ፍቃድ ሆኖ አደግን። አሁን የአባታችን ሐቅ አለብን። በዚህ ላይ ፈተዋ ብትሰጠኝ ጀዛከላህ ኸይረል ጀዛ ይላል። ጀዛከላህ። ወንድማችን ደግሞ ይሄንን ይጠይቃል። ፈቀድ ጀዐለላህ አንድ የምላችሁ የእናትና የአባት ሐቅ ከባድ ነው፣ ታላቅ ነው። አንተ መጀመሪያ ላይ ስላበላህ ስላጠጣህ ብቻ አይደለም፣ አባትነቱ ብቻ አባት ያንተ ወላጅ አባት ያንቺ ወላጅ አባት ባያሳድግም ቀለብ አይሰፍርም። አባት ወደድክም ጠላህም ተመቸም አልተመቸም ሐቂቃው ይሄ ነው፣ ነጭ እውነታ ይሄ ነው። በቃ قد جعل الله للوالدين ما ليس لغيره ለማንም ያላደረገው ለወላጆች አድርጓል። አላህ መብት ሰጥቷቸዋል። إنه لا يجوز لنا بحال أن نعاملهم معاملة الند የተቃርኖ ነገር ልንፈጽም እነሱ ላይ አይገባም፣ አይፈቀድልን። فتقص عليهم من قسوا علينا لا እነሱ በእኛ ላይ ሲደርቁ ደረቆች አንሆንም። እኛ ኋላ አባት ነው በቃ ደረቅ ሆነ ጨከነ እምቢ አለ አይደል? ይሁን አደግ። አሁን አንተ ትልቅ ሙያ ላይ ደረስ፣ በቃ ባለጸጋ ሆንክ፣ አሁን መርዳት ትችላለህ። አባትህ መንገድ ላይ ሲወድቅ ዝም ትላለህ? ያ አላህ እንዴት ተደርጎ ምን አይነት ጭካኔ ከየት የመጣ አባት እኮ ነው። አባት አይቻልም ይሄ። በልኑሕሲኑ ኢለይህም ኢን አሕሰኑ ኢለይና አው ለም ይሕሲኑ መልካም ቢውሉልንም ባይውሉልንም መልካም እንውላለን።
ለምን አባትና እናት ናቸውና ያዚህን በጥንቃቄ لأن الله منحهم ذلك الله ይህንን ክብር ሰጥቷቸዋል وأوجب علينا برهم መልካም ልንውልላቸው መልካም ባይውሉልን እንኳን አላህ Subhanahu Wa Ta'ala ይህንን አስገድዶናል ይህንን ያዝ ይኸው فعن سعد بن أبي وقاص رضي الله تعالى سعد بن أبي وقاص ታሪክ ታውቃለህ እናቱ حلفت ألا تكلمه أبدا حتى يكفر بدينه ይህንን ዲነል እስላምን ለቀህ እስከምትወጣና በመሐመድ እስከምትከፍር ድረስ እህል አልበላም ልጅ والله አልበላም ማለች ክፈር የሰዕድ ኢብኑ አቢ ወቃስ እናት ማለት ነው ኧረ እኔ አላደርገውም እናቴ ዝም ብለሽ ብይ አልበላም እናቱ የእናቱ ገዳይ ትባላለህ እሞትልህና እምቢ ብዬ እራብ እሞትልህና ይኸው የእናቱ ገዳይ እየተባባለ ሰው ይጠቋቆምብሃል ልጅ ተመለስልኝ አሁን ሰዕድ ኢብኑ አቢ ወቃስ ከከፈረ በነብዩ ከካደ ቁርአንን አልቀበልም ካለ ወደ ሽርክ ዓለም ከተመለሰ ልትበላ ማለት ነው እናቴ ብይኝ አላደርገውም እናቴ ዝም ብለሽ ተመገቢኝ አላደርገውም ማለት መጨረሻ ላይ ማለች ቆየች ወላ ተኩል ወላ ተሽረብ እንደውም አለችው زعمت أن الله وصاك بوالديك ስታወራ ሰምቼህ ነበር የእናትና የአባትን ሐቅ አደራ ብሏል الله እንደዚህ አይነት ወሲያ ቁርአን አውርዶልናል ስትል ነበር وانا امك እኔ ደግሞ እናትህ ነኝ وانا امرك بهذا በልህንን ተውብዬው ያዘዝኩ ነው ታዲያ እናትህን ለምንድን ነው ማሰማው አለችው قال مكثت ثلاثا 3 ቀን ቆየች አልበላም ብላ እህል አልቀምስም ብላ በነብዩ እስከምትክድ ድረስ ራሷን ስታወደቀች መጨረሻ ላይ ኢማራ የሚባል ወንድም ነበረውና መጣና እናቴ ዝም ብለሽ ጠጪ بيقربش عندهم في رواية علّ أني الناتي على سعد بن أبي وقاص لو كانت لك 100 نفس 100 نفس 100 نفس بتنورشنا فخرجت نفسا እያንዳንዷ 100 ነፍስ በየተራ እየተመዘዘች ብትወጣ ما كفرت بديني እኔ ዲኔን አልክድልሽም እልክ ዝም ብለሽ ብትበይ ይሻለሻል ማለት መጨረሻ ላይ ቁርጥ ብጥስ አድርጎ ነገራት በቃ የለም ዲኔ ላይ አልደራደርም አቂዳዬ ላይ የለም አቂዳ ላይ እሷም ይሄንን ጠቆም መጨረሻ ላይ በተባተ በላች አዩ አላህም እንዲህ አለ ووصينا الانسان بوالديه حسنا እኛ የሰው ልጅ ለወላጆቹ መልካም እንዲውል አደራ አልነው አለ وان جاهداك لتشرك بما ليس لك به علم فلا تطعهما በኔ ላይ እንድታጋራ ቢያስገድዱህና እንትን ቢሉ ቢገፋፉህ እሺ እንዳትላቸው ነገር ግን ጥሩ ለታዋለላቸው ይሄ ሱረቱል አንከቡት ላይ ነው وفي سورة لقمان دمو وإن جاهداك على أن تشرك بي ما ليس لك به علم فلا تطيعهما وصاحبهما في الدنيا معروفا بنين دي تاقرى بيقفافه ምንም ዕውቀት በለለህ ነገር በእኔ እንድታጋራ ቢገፋፉ فلا تطعهما እሺ እንዳትላቸው وصاحبهما في الدنيا معروفا ዱንያ ላይ ግን መልካም ውለታ ዋልላቸው እናትና አባትን መልካም ውለታ ዋልላቸው ጥሩ ነገር ዋልላቸው ይሄ ነው የመጣው ስለዚህ ምንም ውለታ አልዋሉም አዎ ምንም ውለታ አልዋለልህም አባትህ አንተንም እህትህንም አላንከባከባቸው እናታችሁ ተበድላለች እናቴ ተበድላለች ብለ አባትን እንዳትበቀል አባትህ ለእናትህ ውለታ ለውለታዋ ውለታዋል በቃ አስደስታት ኻድማት አገልግላት እናትህን ስለጠላ ግን እንዳትጠላ አይቻልም አባትህ ምናልባት አንዱ ቢዘልም ከእናትህ ጋር ሆነ ተው አባቴ ልትል ትችላለህ ምናልባት በዳይ ሊሆን ይችላል እናትህም አባትን ልትበድል ትችላለህ ውለታው ሳይሆን ሸሪዓውን ነው መመዘንና ማየት መመልከት ያለብን ላንተ አለማዋሉን ሳይሆን አባት መሆኑን እወቅ በአባትነቱ አገልግለው ኻድመው መልካም ውለታ ዋልለት ያ አብደላህ ይሄ አደራ والله اعلم አራተኛ ጥያቄ السلام عليكم ورحمة الله وبركاته ኡስታዝ ሩቃ ቤት መክፈትና ያን እንደ ሥራ አድርጎ መያዝ እና ብር መቀበል ይቻላልን አንዳንድ ሰዎች ሷሃቢዎች በግ ተቀብለዋል የፈቀዱ ዑለሞች አሉ ይላሉ ስለዚህ ጉዳይ ምን ትላለህ እኔ ምን እላለሁ ሩቃ حرام ነው ብሎ በሩቃ ገንዘብ መቀበል ሩቃ ቤት መክፈት حرام ነው ብሎ ደምድሞ የሚያስቀምጥ የለም ማንንም የለም ከየት የመጣ ነው መረጃ አለ ማስረጃ አለ
የሥራ ዘርፍ ባታደርጉት ጥሩ ነው ሌላ ሥራ ብትሰሩ ጥሩ ነው እንደ ምክር ሰለፎቻችን የሥራ ዘርፍ የሥራ የሙያ ዘርፍ አድርገው እንደ ንግድ ያለያዙትም ከሚል አንፃር ከሚል መነሻ ነው የምንነሳው ወይንም ሌሎች የሚከለክሉ አካላቶች ሲከለከሉ ሰለፎቻችን አልሰሩም ዋናው በነብዩ አለይሂ ሰላቱ ወሰለም ጊዜ ገንዘብ ተቀበለውበታል አልተቀበሉበትም ይሄንን ነው የምናየው ተቀበለዋል ከተቀበሉ ጃኢዝ ነው ይፈቀዳል ባይሆን እናስተምራለን ምን ገንዘብ አትበዝብዙ ያላቅም ሰውን አትጠይቁ በቃ ለምን ዋና ሙያችሁ አድርጋችሁ ስለያዛችሁት በቃ ሰው አማራጭ እንዲያጣ አታጨናንቁ ስንዳለ ልጁ አሞበት እንደው ምንም ስለሌለኝ ነው ከሌለ ምንም የለኝም 10 ሺህ ነው መቀራለ አረ እንደው ምንም የለኝም ይሄ ምስኪን ነው 7000 አድርጋ አላድርግም እንደዚህ አይነት ውስጥ ተው እንደው አትበዝብዙ አማራጭ የሌላቸው ትውልዶች እንዲፈጠሩ አድርጋችሁ ምክንያቱም ሌላ የላቸውማ ሆስፒታል አይሄዱ ሆስፒታል የሚሰራው አይደለም ይሄ መንፈሳዊ ነው ሌላ ማምለጫ የለውም ብላችሁ በሽታውን ተነግሩትና ዋጋ በቃ ተከምሩበታላችሁ ተቆለላላችሁ ይሄንን ተው ድሆችን በእንደዛ አትበዝብዙ ነው የምንለው አትቀላቅሉ ሴትና ወንድን አትቀላቅሉ እናንተም አትቀላቀሉ ኸልዋ እንዳይፈጠር ሴት ጋር ብቻ ናት በቃ ይሄ ነው እንደዚህ አይነቶችን ስርዓቱን እንዲያስተካክሉ እናዛለን እንጂ ሩቃ ቤት ከፍተህ መንቀሳቀስ حرام ነው የሚል ድምዳሜ ላይ የሚደርስ መረጃ የለው لا حرج في اخذ الاجره على الرقيه لما روى البخاري ومسلم واللفظ له عن ابي سعيد الخدري رضي الله تعالى عنه ان ناس من اصحاب رسول الله صلى الله عليه وسلم بخاري مسلم يزغبوا حديث ابا سعيد الخدري رضي الله تعالى عنه انዲላል ሰዎች ከነብዩ ሷሃቢዎች አለ كانوا في سفر فمروا بحي من احياء العرب በአረብ ጎሳዎች በሆኑ ጎሳዎች አጠገብ ሲያልፉ ፈስተዋፉ እስኪ አስተናግዱና አሏቸው فلم يضيفهم አላስተናገዷቸው فقالوا لهم ለመጨረሻ ላይ መጡና فهل فيكم مراق አሏቸው እንደው ሩቅያ የሚያደርግ ቱፍታ የሚያደርጋል አሏቸው ምን ነው فإن سيد الحي لديغ أو مصاب አረ ዋና አለቃችን የዚህ ሰፈሩ የመንደሩ አለቃ የህዝቡ አለቃ እኮ ተነደፈብን መርዛማ ነገር ነደፈው እናንተ ውስጥ እንደው ሩቅ የሚያደርጋለ ብለው መጡ ግን ቅድም ምን ብለዋቸው ነበር አናስተናግድም ብለዋቸው ነበር እዚህ ላይ የተለያዩ ዘገባዎች አሉ ምን የሚል እሺ ትሰጡናላችሁ ምን የፍየል መንጋም ይሁን ምን ታደርጉልናላችሁ እናደርግላችኋለን ችግር የለም እሺ እንደዛ ከሆነ እንቀራበታለን ሄዱ አንድ የሆነ ሰው فقال رجل منهم نعم እንችላለን አለ فاتاه فرقه بفاتحه الكتاب فاتحه قرأ فبرأ الرجل ሰውየው ዳን እና فأعطي قطيعا من غنم የፍየል መንጋ ወየበግ መንጋ ቀነሰና ተሰጠው ሲሰጠው ይሄ ነገር ይቻላል አይቻልም የሚባል መካከላቸው ላይ ተፈጠረ እንደውም ሰውየው አረ ይሄ ነገር እኔ ይቅርብኝ አልቀበልም አለ حتى اذكر ذلك للنبي صلى الله عليه وسلم ለነብዩ እስከምን ነገር ድረስ ቆይም አለ فاتى النبي صلى الله عليه وسلم ነብዩ ዘንድ መጡና فذكر ذلك ለነብዩ ጠቀሰላቸው ነገራቸው فقال رسول الله صلى الله عليه وسلم والله ما رقيت الا بفاتحه الكتاب አላቸው እኔ ፋቲሃ ቀርቼ እንጂ ሩቅ ያላደረኩለትም ሰውየው ልክ ስቀራለት ከስር እንደተፈታ ነው በቃ ልቅቅ ነው ያደረገው እኔ በዛ ነው ያደረኩት አላቸው وما ادراك انها رقيه تفتا መሆኗን ፋቲሃ ምን አሳወቀህ ብዙ ቦታ ላይ እናመጣታለን እቺ ሐዲስ ثم قال خذوا منهم ተቀበሉ ተረ ይሄን የተሰጣችሁን የፍየል መንጋ ተቀበሉ ወድሪቡ ሊ ቢሰህም معكم እንደውም ከናንተ ጋር ለኔም ድርሻ መድቡልኝ አሉ ነብዩ አለይሂ ሰላቱ ወሰለም ይሄው ነውይ ከዚህ ላይ ይዘው ምን ይላሉ هذا تصريح بجواز اخذ الاجره على الرقيه على الفاتحه والذكر የተለያዩ ዱዓዎችን በማድረግ ገንዘብ መቀበል እንደሚቻል ይሄ ግልጽ ሐዲስ ነው አሉ وانها حلال لا كراهه فيها كراهه የለውም حلال ይፈቅዳል في شرح صحيح مسلم لا يهنا اسقمطوال وقال شيخ الاسلام ابن تيميه رحمه الله لا باس بجواز اخذ الاجره على الرقيه تفتى بمادرج لا اجر دموز بيكفل عند سو يچلال ونص عليه احمد امام احمد بز لا ደግሞ ጥቅስ አስቀምጠዋል ይቻላል انت من الفتوى الكبرى تناغروا له ولا يحرم اخذ الاجره على رقيه نص عليه الامام احمد رحمه الله تعالى
ولا يحرم أخذ الأجرة على الرقية تفتى بما درك لي عندي سو دموز بيقبل شجر يلم إيه الإمام أحمد قال سؤال واختار جوازه وقال لا بأس به لحديث أبي سعيد الخدري رضي الله تعالى عنه بلوع أسكمت وتر ذهب جمهور الفقهاء إلى جواز الجوع على الرقية رقية بما درك كفية عندي سو ولتا ورتا بيقبل شجر يلم وقال الشيخ ابن باز رحمه الله تعالى لا حرج في أخذ الأجرة على رقية المريض بشتنيا حكمنا بما أدرك عندي سو جنزب بيقبل كل يدلم من مجموع فتاوى ابن باز يتكمت أنيه لا بأس بذلك إذا كان يقرأ ما تيسر من القرآن ويدعو لهم بالدعوات يتلايوك نبي عليه الصلاة والسلام يستمروا دعوة وچنا የቁርአን አንቀጽ እየቀራ ከሆነ የሚያደርገው ሩቅያ ችግር የለም ሌላ ምናምን እንዳይጨምር ስለዚህ ሌላ ነገር እንዳያመጣ እንጂ ይሄ ችግር የለም كما وقع لبعض الصحابه ما لديغ لوديغ እዛ ላይ እንዳለው حتى ራሱ ምን ይላሉ الا ان تضربوا لنا سهما ብለው ነው የተስማሟቸው ምን እምትሰጡን ከሆነ ደሞዝ የምታደርጉልን ከሆነ እንቅራበት አለበለዛ ግን ብለዋቸው ይህን ሲሏቸው فضربوا لهم شيئا قطيعا من الغنم ይላሉ ኢማም ኢብኑ ባዝ የሆነ ነገር አደረጉላቸው እሺ ብለው ተስማሙ በዛ ሩቅያ አደረጉለት فاقرهم النبي صلى الله عليه وسلم ነብዩን በዛ ላይ አጽንተዋቸውና ይፈቀዳል ስለዚህ ሸሪዓውን እንዴት መጠቀም እንዳለባቸው ማስረዳት ነው እንጂ አይቻልም አይባል ይቻላል ሰው ጅንን ጋኔል ጎታይ ዘንድ ይሄድ አይደለም ሽርክ የሚሰራበት ቦታ ሩቅያ አይደል ግን የሩቅያ ሰዎች አላህን ፍሩ የሚባሉት አያሌ ነገር አለ በጣም አያሌ ነገር የሚመከሩት አለ አትቀላቅሉ አጅነብይና አጅነቢ የማይታወቅ አዳዲስ ነገር አትፍጠሩ አታምጡ አንዱ የሌላውን ያወገዛችሁ በዚህ ደግሞ እሽቅድምድም ውስጥ ገብታችሁ ሌላ ነገር አታድርጉ በሱ ስም ሴቶች ጋር አትቀላቀሉ እክትላጡ ሴትና ወንድ እንቀላቀላችሁ በገንዘብ ክርክር ገጥማችሁ ሌላ የተጨመላለቀ ብዙ ስራ ውስጥ አትግቡ ሸሪዓውን በጠበቀ መልኩ አድርጋችሁ ሰንት ይመቀበላችሁ ምንም አይደለም ገንዘብ ሰቅላችሁ ደግሞ አታሰቃዩት ይቻላል ስለተባለ ብቻ ሌላ ነገር ማድረግ ውስጥ መግባት ጥሩ አይደለም ነው ይሄንን ያክል እንጂ አለበለዚያ ደሞዝ መቀበሉን ዑለማዎቻችንን በዚህ ነው የነገሩን والله اعلم ባይበረታታም ማለት ነው በስራ በዘርፍ በኩል በንግድ ቢሰማራ እንዲሰው በጣም ጥሩ ከመሆኑ ጋር ማለት ነው ኢንሻአላህ ይሄንን ስርዓቱን መጠበቅ ጥሩ ነው ሩቅያ በሰለፊያ በመታዘው ሱናው በሚያዘው ሐዲሱ በሚያዘው መልኩ ከመጋረጃ ጀርባ አድርገ የሷ እንትኗ መጥቶ ወይ ባሏ ወይ ወንድሟ ወይ አጎቷ ወይ እንደዚህ ሆኖ ለብቻ ካልሆነ በስተቀር እንጂ አንዳንዶች ልብስ ያለብሷትና እዛው በጆሮዋ አሲህር እያሉ በጆሮዋ እንትን የሚያሉ አንገቷን እያሸተተ ማለት ነው አይሆንም ይሄ ምን ሆነ አለ ይሄ ሩቅያ ነው እንዴ ይሄ ሩቅያ ሸይጣን ነው እኮ ይሄ ሩቅያ ሸይጣን ነው አንተም ሌላ ውስጥ ነው የምትገባው ቁርአኑ አይደለም ትዝም ይላል ጥሩ አይደለም ይሄ አይሆንም እንደዚህ አይነት አትስራ እንደዚህ አይነት አታድርግ ተቅላ ይሄንን የሚያደርጉ ዘንድ እናንተም ሴቶችም አትሄዱ ሰይጣኑ ራሱ እሺ ነው የሚለው በቃ እዛ ካለ ሄድሽ ነው የሚልሽ ተወጃለሽ የሆነ እንተና ጋር ሂጅ ነው የሚቀራል ይተላለች ለምን እዛ ሌላ ነገር ውስጥ ስለሚገባ ማለት ነው ጅኑም ለቅ ያለው ይላል ሰው ሁለት ቀን ቆይቶ ይመለሳል ለምን ሊወስዳ በዛ ማቀላቀል ነው አሰራው እሱ ሐራም ማሰራት ነው ሙያው ይሄ ነው ሸይጣን ስለዚህ ጠንቀቅ በሉ አሰራር አፈጻጸም ላይ ስርዓት ያዙ እንጂ ክልክል ነው የሚል አራት ነጥብ የሚያስቀምጥላ ደሊል አለ በቃ የሚያመጡት ምንድነው ሰለፎች የሥራ የሙያ ድርሻ አላደርጉ ይሄው ታላላቅ አኢማዎችን ነገርኩ ቢቀበል ችግር የለም ከሐዲሱ ባሻገር ማለት ነው አምስተኛ አሰላሙ አለይኩም ወራህመቱላሂ ወበረካቱ ወአለይኩም ሰላም ወራህመቱላሂ ወበረካቱ ኡስታዝ ጥያቄ ነበረኝ አባቴን አላቀው እናቴንም ስለዚህ ነገር ሳነሳባት አትወድም በጠይቃትና ብትነግረኝ አባቴ ሆነኛለን እምቢ ካለችስ ምን ላድርግ ጨንቆኛል እኔም 19 ዓመት ሆኖኛል ንገረኝ እሱስ እምቢ ካለ ምን ላድርግ እናትህን መጠየቅ ጥሩ ነው አባት ምናልባት በህይወት ካለ ልትኻድመው ልታገለግለው ትችላለህና እናትህን አሁንም ለምን አሁንም ጠይቅ ምናልባት በዝሙት ወልዳህ ከሆነ ያ የወለደህ አባትህ አይሆንም አባትህ አይደለም የከሌ ልጅ ነህ ብትልህም አባትህ አይደለም በስሙም አትጠራም ወይም በስሙም አትጠሪም እህት ከሆንሽ ማለት ነው
ስለዚህ መጠየቅ ጥሩ ነው እናትን ጠይቅ በህይወት አለ ወይስ የለም በሐላል መስመር ነው ወይ የወለዳችሁኝ እንዴ ዱዓ ታደርግለታለህ አባትህ ነው እንዴት እንደሆነ ይሄንን ለምን እናትህን ለማንኛውም ተማጸኝ ለምኛ ጠይቂያት በቃ አባት ታውቆ ልጅ አይደለህም ምሳሌ ከካደ እኔ ኒካህ የለኝም እናትህ ስትወልድ ኒካህ የለም በውጭ ነው እኔ አንተ ልጅ አይደለህም ካለ በቃ አለ ወይም በኒካህ ውስጥ ሆኖ ካደረገ እሷና እሱ ዘንድ ሙላዓና አለ አንተም ነፊ ተደርጋል የለህም ዝም ብሎ እኔ ስላላሳደግኩ ወይንም የሆነ ነገር በሌላ ባህሪ ከሆነ አባትህ ነው በዝሙት በሌላ ጉዳይ ከሆነ ነው አባትነቱ ሊቀር የሚችልበት አጋጣሚ የሚፈጠር ስለዚህ ኸይር ነው አባትህን ማወቅ መልካም ነው አባትህ አይደለሁም ቢልህም እናትህ በዝሙት ወልዳለች የሚል ሳይሆን ዝም ብሎ መካከላችሁ በተፈጠረው የግርግር ነገርና የመኮራረፍ ውጤት ከሆነ እኔ አባትነቴን አንስቻለሁ ምናምን የሚለው እሱ አባትነቱ አይነሳም እናትህ በዝሙት ነው የወለደች ከሆነ ያ ሌላ ጉዳይ ነው ለምን በሙላዓና ይለያያሉ እነሱ አንተም እሱማ አባትም አይሆንም ምኑ ሸርፍ ስድስተኛ አሰላሙ አለይኩም ወራህመቱላሂ ወበረካቱ እኔ ጥያቄ የነበረኝ ያለሁት አረብ ሀገር ነው እናም መስጂድ ትንሽ ቢርቅም አለ ነበር ግን የሚያሰግዱት አስተካክለው አልሐምዱን አይቀሩም እናም ከነሱ ኋላ ቁሜ አልሰግድም ብዬ እቤቴ ነው እምሰግደው ይሄ እንዴት ይታያል መሄዱ ግድ ይሆንብኛል ብታብራራል ጀዛከላሁ ኸይረል ጀዛ አላህ ይጠብቅ ወኢያክ ወአለይኩም ሰላም ወራህመቱላሂ ወበረካቱ ወንድማችን እዚህ ላይ አንድ መዘንጋት የሌለብን ነገር ሶላቱል ጀማዓ ፊል መስጂድ ዋጅበቱን ዐለል አዕያን لا يجوز التخلف عنها إلا لعذر بمكنيات قالوا هنا بستقر انجي كصلاة الجماعة مقرة هايتشال بيان داندو لا يوجب يجب تعليم هذا الإمام إمام دقمو فاتحا يسبر يابلا الشكونة لمكر يقدم ينقروا أو أنت أني منقر آكم يلني من يعرب آقرنا يالله بل لا يمتدادر أني من آقباني أنني يالتشل ماكم يلني يمتلك هنا علماء اتشستو تمفتيه لنقر سئل علماء اللجنة الدائمة عن الصلاة خلف إمام لا يحسن القراءة فاتحة مقرات يما يشل إمامها لا تكتروا مسكر انديتن يتشال الوالواجه وهل الأفضل الانفراد لبتشا مسكر مشالوا من الصلاة خلفه ويكز سوها لا زنبلو بقى يهون يهم بلو مكة وندين سيلواجه عنده بلو ملسوا إذا أردت أن تصلي فإنك تتحرى الصلاة خلف إمام يحسن القراءة أنت صلاة الجماعة مسكر كفلك በትክክል ፋቲሃን ከሚቀራ ሰው ኋላ መስጂድ መርጠህ ሄደህ ስገድ ጎረቤት በቀኝ በግራ ከኋላ ከፊት ከሆነ ያለው ጥሩ ፋቲሃ የሚቀራው ዘንድ ሂድና ስገድ ነገር ግን وإذا علمت عن إمام عند الإمام ካወቅክ أنه لا يحسن القراءة قراءة سمرو قرآن መቅራት አይችልም ካልክ بمعنى أنه يلحن في الفاتحة لحنا يغير المعنى معنى ያበላሻል معنى የሚያበላሽ መስበር ሰብሮ ከሆነ አይቻልም ተከትሎ መስገድ አይፈቀድም إياك نعبد يميلون إياك نعبد ولا عنشن النامل كلام مالته ويم أنعمت عليهم يميلون أنعمت أنعمتي أتأكم شبلو معنى يميك أير كقرة فلا يجوز أن تصلي خلفك ولا مسجد أتشل مالو أيتشل واجب سويون تنبيه ما درجنا نجرجن ما يسكع كهونا لليلا أكلت وما مسألتنا وكشار يهنا ما تشل كهونا ليلا مسجد يد مسجدنا أيتشل سو فاتحة يميك أير لمثال هون الحمد لله رب العالمين للي يشلال عندنا نجزي الرحمن الرحيم ويم بند زينة ملك ليهد يشلال عندنا تقدير يمياستكاكلاتشو ينحو وينم ديمو يا حركة ستتوش ما بلاشوالو الذين نبرا وينم ديمو الحمد رحاء مسألة يميلال ممسل سايهون مهول በትክክል የሚቀይረው ከሆነ ማዕናን የሚያበላሽ አሰባበር የሚሰብር ከሆነ ኢያኪ ነዕቡዱ ወይም ወይም ኢያኪ ወይም አንዓምቱ እነዛው አውቶማቲካሊ ማዕናውን ይቀይሩታል አንዓምተ ያጣቀምካቸው ነበር አንዓምቱ ካልከኝ ያጣቀምኩ ነው የሚሆነው ማዕናው እንዳለ ይቀየራል ኢያኪ ነዕቡዱ አላህን አንቺ ማለት ነው ኢያኪ ነዕቡዱ አንቺን እንገዛለን ነው ይሄ ማዕና ቀጥታ ይቀየራል አይቻልም ነዚህ ማዕና የሚቀይር ፋቲሃ ላይ ከተፈጠረ
ኢማሙን ተከትሎ መስገድ አይቻልም لا في السرية ولا في الجهرية ምክንያቱም ያበላሻል አይቻልም قال الشيخ ابن عثيمين رحمه الله تعالى إذا كان لحنه يغير المعنى في الفاتحة أو غيرها قال تعالى فلا تجوز الصلاة خلفه أنه سمع الله لمن حمده أن يبلاشال الله أكبر لا يبلاشال نجراش مالتنا وندي هنا السوج إمام بايهون طورونه ከተነገራቸው ደግሞ ምን አሳፈረ ለማስተካከል መጣር ነው አልበዛኔ ነኝ እና አንተም ሰብሩ ይላል ከሰበርክ በቃ እንዴ ከሰበርኩ ነው አላሁ በቃ አስከዲም ምላስም ቢካለ ምን ይደረግ አይቻልም በቃ እንደዚህ አይነት ኢማሞችን ተከትሎ መስገድ አይቻልም ولكن يجب على اهل المسجد ان يرفعوا الامر الى المسؤولين ወደ ሌሎች ባይሆን ማመላከት አለባቸው ወደ ዝም ብለህ እንዳትከተል hatta ዝም ብለህ የምትከተል ከሆነ ፋቲሃን እያበላሸ እያወቅ የምትከተል ከሆነ ሰዎች ራሱ እያዘናጋህ ነው አቲሙም في حق المصلي እያዘናጋህ ነው ሌሎችን ራሱ ዝም ብላችሁ ቀጥሉ እያልክ ነው አይቻልም ብለው በዛ አይነት ምክራቸውን ሰጥተዋል ይሄን ምክር ሰጥተዋል وكذلك امام فوزان وغيرهم من العلماء ፋቲሃ ማዕናን የሚቀይር ስብራት የሚሰብር ከሆነ አይቻልም ግን አንተ ዝም ብለህ ዛልን ያደረገው ምን ማዕና የማይቀይር ነገር አምጥተ ከሆነ ይሄንን ተው ስለዚህ ዋናው ጥሩ ፋቲሃን የሚቀራ መስጊድ ቀረብ ያለ ሌላ ሻል ያለ መስጊድ ሄደ መቀራትህ እንትን መስጊድ የተሻለ ነው አቀራሩ አሰባበሩ ማዕና የሚቀይር ነው ወይ የማይቀይር ነው ወይ ይህም ትኩረት ውስጥ ሊገባ ይገባል والله اعلم ሰባተኛ ጥያቄ السلام عليكم ورحمه الله وبركاته ኡስታዝ አላህ ይጠብቅ እኔ ጥያቄ እኔና እናቴ የተለያየ ቦታ ነው የምንኖረው ታዲያ ሶላት አስጀምሪያት ነበር ነገር ግን አሁን ረመዳን እየጾመች ሶላት አትሰግድም ስትጠይቃት አልሆነልኝም ማለች እናም ራስ ስገድ እኔ አልገባኝም ማለች እናም ጾም ያለ ሶላት አይሆንም ሰላት አልሰማችኝም እኔም ባለ መስገዷ እረበሻለሁ ታዲያ እናቴና እኔን ምን ተመከረናለህ የሚል ነው ይሄም የረመዳን ጋር የተያያዘ ጥያቄ ነው ጀዛከላህ ባረከላሁ ፊክ እዚህ ላይ አንዲ ለእናትህ ማስረዳት ያለብህ አንተም መገንዘብ ያለብህ ነገር ታሪኩ ሶላህ ካፊሩን ወልካፊሩ አመሉሁ ፋሲድ ሶላት የማይሰግድ ሰው ሙስሊም አይደለም ሙስሊም ያልሆነ ሰው ደግሞ የሚሰራው ስራ ሁሉ አይቻልም ስለዚህ ጾምን መጾም ያለ ሶላት ከንቱ ነው ውሃ ጥም ነው ትርፉ ሶላት የማይሰግድ ከሆነ ሰውየው ዝም ብሎ ቢበላ ነው የሚሻለው ምሳውን ቁርሱን መክሰሱን ዝም ብሎ ቢበላ ይሻለዋል ሶላት የማይሰግድ ሰው ጾም የለውም لا يقبل صوم رمضان بل ولا أي عمل من الأعمال ما ترك الصلاة صلاة كما توقع صومم ሆነ ሶደቃም ሆነ ዘካም ሆነ ማንኛውም የሥራ የሙያ ዘርፍ ሁሉ አላህ ዘንድ ያቀርበኛል ዚክርም ሆነ ቁርአን መቅራት ሆነ ፋቲሃ መቅራት ዚክር መዝከር ምንም የለም ተቀባይነት የለውም ሶደቃም ተቀባይነት የለውም لمن لأن النبي صلى الله عليه وسلم قال إن بين الرجل وبين الشرك والكفر ترك الصلاة إن بين الرجل وبين الشرك والكفر ترك الصلاة ተመልከቱ በኩፍርና በሰው የመካከል ያለው ሶላት መተው ብቻ ነው ሶላት ሲተው ይቀላቀላል ካፊር ነው የሚሆነው ይሄ የነብዩ አለይሂ ሰላቱ ወሰለም ሐዲስ ነው ፍንተው አድርገው ነው የተናገሩት والكافر لا يقبل منه أي عمل ካፊር ደግሞ ሰራው ተቀባይነት የለውም ለቀውል الله تعالى الله እንዲህ ብሏል በተከበረ ቃሉ وقدمنا الى ما عملوا من عمل ወደ ካህዲያኑ ስራ አሰብናል فجعلناه هباء منثورا የተበተነ ቲባብ ወራ አደረግነዋል አያዝ የማይጨበጥ ማለት ነው ስራው ተቀባይነት የለውም لئن أشركت ليحبطن عملك ولتكونن من الخاسرين بالله بتقرا نورو سرا بتابس نبر ككساريانم تهون نبر على ስለዚህ ተመልከት ስራ ይታበስ ነበር ሙሽሪክ ሰው ስራው አይሆንም ማለት የካፊርም ያው ስራው ተቀባይነት የለው وروى البخاري عن النبي صلى الله عليه وسلم قال من ترك صلاة العصر فقد حبط عمله صلاة العصر يتو ያሳለፈ ሰው ስራው ታብሷል አሉ ነብዩ አለይሂ ሰላቱ ወሰለም رواه البخاري حبط عمله ማለት አይበጦለ ወለም ينتفع به ስራው አይጠቅመው عصر صلاة ያሳለፈ ሰው ስራው ታብሷል ስለዚህ ታሪኩ ሶላት ካፊር ነው ስለዚህ እናትን በዚህ ንገራቸው እናቴ ሆይ ማንም ሶላት الجنازه ቢሰግድብሽ አድኝም ሶላት ካልሰገድሽ ሙስሊም አትባይ ፋጡማ ብትባይ ኸዲጃ ብትባይ ማማ ዘሙ ብትባል ምንም ጥቅም የለውም ስም ልብስ ነው ይሄንን በደንብ አድርጋ አስረዳቸው እናትህን ንገራቸው አስተምራቸው
እኔ ያላቀበትም ነው ያሉህ ጥያቄው ላይ ያመጣው እኔ ያላውቅበትም ነው አሳውቃቸው አስረዳቸው ንገራቸው አሁንም አስረዳ አስተምርናት ፋቲሃን በደንብ አድርገህ አቅራቸው ከዛ ስገዱ በላቸው የሚቀሉ ምናልባት በብርድ ሰውነታቸው የሚያስቸግራቸው ነገር ከሆነ ተይሞም አድርጎ መስገድ እንዳለ ቀለል የሚል እንዳለ ልብስ የተነጀሰ ብለው ሶላት የሚያሳልፉ ከሆነ ግልገል ሲሸናባቸው ላም ሲሸናባቸው የሚያሳልፉ ከሆነ አይነጅስም ብለህ ንገራቸው አስረዳ ቀላል የሆነ ሸርዑን ቀለል ባለው በኩል ያለው ንገራቸው ሶላት ማለት ከባድ ነገር ነው ያ اخي جزاك الله بارك الله فيك والله اعلم ስምንተኛ ጥያቄ አሰላሙ አለይኩም ወራህመቱላሂ ወበረካቱ ኡስታዝ እንደናችሁ ደህና ናችሁ ወይ አልহামዱሊላህ ጥያቄ አለኝ ሶላት አሰጋገዳችን ላይ ረመዳንም ሆነ በሌላ ጊዜ በአዛንና በኢቃም መካከል የምንሰግዳቸው ሶላቶች ወቅቱ ካለፈ በኋላ መስገድ እንችላለን እንዴ ሱና ቀብልያ ባዕድያ የሚባሉት ማለት ነው አዎ يشرع قضاء السنن الراتبه اذا فاتت بعذر كالنوم والنسيان ረስተህ ከሆነ እንቅልፍ ይዞ ከሆነ በሌላ ነገር መሽጉል ሆነ ከሆነ ያሳለፍካቸው ሌላ ሰዓት ተሰግዳቸዋል አዎ روى البخاري ومسلم من حديث ام سلمة رضي الله تعالى عنها ان النبي صلى الله عليه وسلم صلى ركعتين بعد العصر نبي عليه الصلاه والسلام ከለታት አንድ ቀን ከአስር በኋላ ሁለት ረካዓ ሲሰግዱ አየቻቸው ام سلمة فسالته عنهما ምንድናቸው እነዚህ ሁለት ረካዓዎች ብላ ጠየቀቻቸው فقال انه اتاني ناس من عبد القيس كعبد القيس እኮ የተወሰኑ እንግዶች መተው فشغلوني عن الركعتين እነዚህ ሁለት ረካዓዎች اللتين بعد الظهر ከዙህር በኋላ ያሉትን ባዕድያዎች አዘናግተውኝ ነው فهما هاتاني እነዛውን መስገዳቸው ናቸው ብለው ነብዩ አለይሂ ሰላቱ ወሰለም ለኡሙ ሰለማ ነገሯል ስለዚህ ቀዷ ይወጣል ማለት ነው ቀዷ ታወጣለ روى ابن ماجه عن قيس بن عامر قال راى النبي صلى الله عليه وسلم رجلا يصلي بعد صلاه الصبح كصبح صلاه بኋላ ركعتين ሁለት ረካዓ ሲሰግድ አዩት ነብዩ አለይሂ ሰላቱ ወሰለም የሆነን ሰው فقال النبي صلى الله عليه وسلم الصلاه الصبح مرتين الصلاه الصبح مرتين صبح ሁለት ጊዜ ሰግዳለህ እንዴ አሉ ነብዩ አለይሂ ሰላቱ ወሰለም فقال له الرجل ሰውየው እንዲህ አላቸው اني لم اكن صليت الركعتين اللتين قبلهما አረከ ሶላት ከበፊት ከሱብሂ በፊት የነበሩትን ከፈጅር በፊት የነበሩትን ሁለት ቀብልያዎች እኮ ስላልሰገድኩ ነው አላቸው قال فسكت النبي صلى الله عليه وسلم ነብዩ ጸጣሩ صححه العلامة الألباني رحمه الله في صحيح ابن ماجه هنا حديث يعزو السوج صحيح ነው ብለ ያሳለፉት ዑለማዎች ቀብልያ ከሱብሂ በፊት ልክ አንተ ይሄርክ ያለ ረካዓት الفجر ወይንም ቀብልያን ሳሰግድ በፊት ኢቃማ አለብህ ኋላ ላይ ትሰግደዋለህ የሚሉትን ከዚህ ተነስተው ነው فسكت النبي صلى الله عليه وسلم ስኩቱ ኢቅራር ነው ስለዚህ ቀዷ ይደረጋል ይወጣል ማለት ነው ራቲባዎች ይወጣሉ عائشة فيما رواه الترمذي من حديث عائشة رضي الله تعالى عنها أن النبي صلى الله عليه وسلم نبي عليه الصلاة والسلام كان إذا لم يصلي أربعا قبل الظهر كظهر بفيت يالوتن أردت ركعوي كال سجد صلاهن بعده كظهر بوالا أردتن مسجد يالو عليك قضاء حسنه الألباني في صحيح الترمذي سلزي حسن يهم أن راتبه يسجد يالو يقول ابن عثيمين رحمه الله هل يجوز تأخير السنن القبلية تبلو تطيقوا إمام ابن عثيمين رحمه الله تعالى كظهر بفيت يالو ወይንም ሌሎችም እንደዚሁ ይሰገዳሉ እንደ ካሳለፍናቸው በኋላ አሏቸው አዎ አሉ ይቻላል اذا اخر انسان السنه القبليه الى بعد الصلاه فان كان لعذر فلا حرج عليه ان يقضيها بعدها قضاء ቢያወጣ ችግር የለም አለ ቀضاء ይወጣል ብለው ነገሯቸው يقول شيخ الاسلام ابن تيميه رحمه الله تعالى من قالوا اذا فاتت السنه الراتبه مثل سنه الظهر فهل تقضى بعد العصر عندت ነው ሲሏቸው ሁለት قول العلماء الله على قولين هما روايتان عن احمد احدهما لا تقضى وهو مذهب ابي حنيفه ومالك مالكنا ابو حنيفه قضاء يوطم ከአስር በኋላ ላለው حتى በክልክል ሰዓት እንኳን ራሱ قضاء ይወጣል ይላሉ تقضى وهو قول الشافعي وهو اقوى ይላሉ والله اعلم مجموع الفتاواቸው ላይ የሻፊዒን ቀውይ አድርገውታል ይሄ የሚያስይዘው ምንድነው قضاء ይወጣል አዎ የሚለው አዎ ራቲባ ከሆነ ቀብልያ ባዕድያ ሌላ ጊዜ ማውጣት አዎ ሶላተል ለይልም እንደዚሁ ቀን ስታወጣው ባይሆን ምን ታደርገዋለህ 11 ረካ 12 ታደርገዋለህ እንጂ ቀዷ ይወጣል አዎ ይሄንን ያዛ ሳምራ ራቲባ ነው ያለው ዘጠነኛ ጥያቄ ለየት ያለ ስለ ኳስ ነው ይሄ ደግሞ የሚጠይቀን አሰላሙ አለይኩም ወራህመቱላሂ ወበረካቱ ኡስታዝ አላህ ጀዛህን ይመንዳ ወደ ጥያቄ ልግባ ይላል እኔ የአዲስ አበባ ዩኒቨርሲቲ ተማሪ ነኝ
እና ኳስ ደግፋለሁ እናም የአርሴናል ደጋፊ ነኝ ሰሞኑን የአውሮፓ ሻምፒዮንስ ሊግ ላይ በሚደረገው ማድሪድን ሲያሸንፍ በጣም ተደሰትኩ ሌላ ዙር በሚደረገው ጫውታ ደግሞ በማድሪድ ሜዳ ሲጫወቱ ቡድኔ አርሴናል እንዳይሸነፍ ብዬ ሶላት ስሰግድ ዲሊቅ ነው ብዬ ዱዓ አደረኩ የኔ ዱዓ ደርሶ ይሁን በሌላ ብቻ አሁንም አርሴናል አሸነፈ ሲያሸንፍ የማሸነፊያ ጎል ሲገባ በጣም ጮህኩኝ በጣም አልቦኛል ወላሂ ነው የምልህ ኡስታዝ የተወሰነ ሽንቴ ራሱ ሱሬ ላይ አምልጦኛል ይሄንን ሳስበው ኋላ ላይ ውስጥ የተጎዳ ምን እየሰራሁ ነው አልኩኝ እምነቴንም ሰጋው በዚህ ከፍራለሁ የሚል ነገር ተሰማኝ ሳስበው ሰጋጅ ነኝ አልፎ አልፎ አንዳንድ ጊዜ ዱዓም አደርጋለሁ ውስጤን ተቆጣጥሮኛል ነገር ግን ለአላህ ብለህ ንገረኝ ምከረኝ ጓደኞቼን አንድ ላይ ባለንበት ሰዓት እነሱም እንደዚሁ የአርሴናል ደጋፊ ናቸው ሙስጠፋን እንጠይቀው ስላቸው ምን አጠያየቀን ሙስጠፋን የምትጠይቀው ከሆነ መጀመሪያም ካፊርነታችን አውቀናል ካፍርሃል ነው የሚልህ ለምን እግር ኳስ ካፊር ቡድኖችን ወይንም ካፊር ተጫዋቾችን ተወዳለህና ካፍርሃል ነው የሚልህ አሉ ቢያከፍረንም አክፍሮ ይምከረን ተባበለን እኔ ራሴን ለምሳሌ ያክል ነው የነገርኩ ጀዛከላህ ኸይረል ጀዛ እስኪ በዚህ ትንሽ በላይ ይላል ያ አላህ لا حول ولا قوة إلا بالله يا حبيبي كلهم تولد من ياكل درجة ላይ እንደደረሰ ነው والله ايها الاخوه من درجة ላይ እንዳለ እነ መሐመድ እነ ከማል እነ አብዱላህ እነ አብዱል አዚዝ እነ አብዱል ጀባር እነ ሙስጠፋ ተመልከት የት ሁኔታ ላይ እንዳሉ ማለት ነው ኢንሻአላህ ወንድማችን ጀዛሁላህ ኸይረል ጀዛ ይህንን ያክል ማምጣቱ ይህን ሰርቶ መደንገጡ መሰማቱ ራሱ والله በጣም ይገርማል አመለዕቡ ቢሃ አይው እግር ኳስ መጫወትን ስንመለከት ከክስተት አኳያ እናየዋለን እዚህ ላይ የዑለማዎች ብዙ ፈትዋ ነው የተደረደረውና የተቀመጠው ነገር ግን እንደ ነሲሃኔ ዝም ብዬ የምነግርህ አጠር ያለ ነገር ስነግርህ ምንድነው እግር ኳስ መጫወት በራሱ حرام አይደለም ተጫወት ጊዜ ይዘህ ሶላት ጋር በማትዘናጋበት ቅራአት ላይ ዳዕዋ ላይ በማትዘናጋበት የሆነ ረፍት ሰዓት እሁድም ጠብቅ እሁድና ሮብም ማድረግ የሆነ ሰዓት ላይ ጠብቀ ተጫወት የምትከለከለው ነገር የለም አልተከለከልክም ይሄ ተሸቡህ ነው ተብለህ አትከለከልም አሁን ግን አልፎ ኳስ ደጋፊ ሆኖ ስፖርት አይባል ለሱ ይጠቅማል ላይባል አእምሮን ያዝጋል እምነቱን እንከን ውስጥ ይከታል አዲጋ ውስጥ ያመጣል ካፊር እንዲወድ ይሆናል ወንድሙን ይሰድባል ግሩፕ ፈጥሮ ሙሐመድ የማንቸስተር ሰዒድ አርሴናል ሆኖ ይቀጣቀጣሉ አንዱ በሌላው ላይ ይዋሻሉ لا اله الا الله لا اله الا الله ጫወታው አልተከለከለም الشيخ محمد بن ابراهيم رحمه الله تعالى قالوا الشيخ ታላቁ ሙፍቲ ከእብኑ ባዝ በፊት የነበሩ الاصل في مثل هذه الالعاب الرياضيه እነዚህ መሰል ስፖርት ጫወታዎች አልጀዋዝ ይቻላል اذا كانت هديفه وبرئه የጸዳች የነጻች ከሆነች ከምን ከተለያየ እስልምና ጋር ነቀፊታ ካላቸው ነገራቶች ከጠራ كما اشار الى ذلك ابن القيم رحمه الله تعالى في الفروسيه كتاب الفروسيه የሚባለው ላይ እንደተነገረው ذكره الشيخ تقي الدين ابن تيميه وغيره وان كان فيها تدريب على الجهاد ፍሩስያ ላይ አሁን ስለ ፈረስ መማር ነው ዛግር ኳስ አይደለም በእነ ኢብኑል ቀይም ጊዜ ያንን አንድ ላይ ያያይዘውት ነው የገለጹልን ምን ይላል መሰላችሁ አንድ ስፖርት ይሰራል አሉ እነ ኢብኑል ቀይም ናቸው አልፍሩስያ ላይ ያመጡት ለጂሃድ መጠንከሪያ ሲሆን ለጂሃድ መጠንከሪያ አልከር ወልፈር የመልሶ ማጥቃትን ስለ ጂሃድ ስልት የምትማርበት ከሆነ ተንሽጥ ለልአብዳን ተክለሰውነትህን ደግሞ አክቲቭ የሚያደርግ ከሆነ وقلع للامراض المزمنه መጥፎ በሽታ ውስጥ ላይ ካለ ስፖርት በሽታህን የሚከላከልልህ ከሆነ ተጫወት وتقوى للروح المعنويه
ሞራልህን የሚጨምርልህ ከሆነ አድርገው ችግር የለም ማንኛውም ነገር ላይ ነው ካራቲም ተማር ኳስም ተጫወት ሌላም ስፖርት ስራ የሚጠቅምህ ነገር ከሆነ ችግር የለም አልተከለከለም አሉ ይሄንን አያያዙት ከነ ኢብኑል ቀይም ንግግር ጋር አያይዘው ተናገሩ ተመልከቱ ኢማም ኢብኑ ባዝ ረሂመሁላሁ ተዓላ እንዲህ አሉ አሁንም ሶላት ጋር የሚቃረን ስራ እየሰሩ ነው ሰዎቹ በአሁን ሰዓት ላይ እየተበላሸ ያለው ኢማም ኢብኑ ባዝም ይሄንኑ ጠቁመው ምን አሉ ኩሉ ለህዊን يحصل فيه الصد عن ذكر الله ከአላህ ዚክር የሚከለክልህ ከሆነ ከሶላት ወአን الصلاه ከሶላት የሚያዘናጋህ ከሆነ فهذا ممنوع ይህ ክልክል ነው አይቻልም ማለት ይህ ክልክል ነው አይቻልም ለምን ቁርአን እንዲህ ብሏል አላህ ምን አለ ያ አዩሃ الذين آمنوا انما الخمر والميسر والانصاب والازلام رجس من عمل الشيطان فاجتنبوه لعلكم تفلحون እናንተ ማንያን ሆይ አስካሪ መጠጥ ቁማር እንዲሁም አዝላምና እጣ የሚባለውና እነዚህ አንሷቦች ማለት ነው ሪስ ምን عمل الشيطان የሰይጣን ተግባር ቆሻሻ ናቸው فاجتنبوه لعلكم تفلحون ስኬታማ እንድትሆኑ ዘንድ እራቁ ተብሎ ስለዚህ ቁማር ምን ስለሆነ ነው ስለሚያዘናጋ ከአላህ ዘንድ ስለሚያዘናጋ انما يريد الشيطان ان يوقع بينكم العداوه والبغضاء ይሄንን ነው የሚያመጣው ኳስም ላይ ይሄው ነው ያለው ጥላቻን ነው የሚያመጣው የእርስ በርስ መጠላላ ነቀፌታን ነው የሚያመጣው ቡድን ለቡድን አድርጎ ያንድን ትውልድ ያንድ አካባቢን የሰፈር ሰው የሚያጨፋጭፍ ነው የሚያነታ እንደቀላል አይታይም كذلك الكرة قالوا ኳስም እንደዚሁ ነው كرة القدم اذا كان اللاعبون بها تشغلهم عن الصلوات ይችግር ኳስ ከሶላት የምታዘናጋቸው ከሆነ حرمت عليهم ارمنا اما لو قدر ووجد قوم يلعبونها ሶላት የማያዘናጋቸው ከሆነ ከተለያየ ነገር የማያዘናጋቸው ከሆነ ከሸሪዓ ጋር የማይቃረን ከሆነ የማይጋለጡ ከሆነ ችግር የለም الركض والاخذ والاعطاء في وقت لا يقرب من الصلاه ولا يصد عن الصلاه كهنا ولا واجب فالاصل الاباحه اصل الاباحه እዝላይኛ አልተዘናጋንም ብለዋል ኢማም ኢብኑ ባዝ እየጻፍን ነው ወደ የሚመለከተው አካል ሶላት እያሳለፉ ነው አስር ሶላትን እያሳለፉ ነው መግሪብን እያሳለፉ ነው ሰዎችና ይሄ ክልክል ነው ብለን ገልጸናል አስረድተናል ዑለማን በዚህ ላይ አልዘነጋም ብለው ይናገራሉ ለማንኛውም እግር ኳስ አንደኛ አሁን ይሄ መጫወትህን ነው የነገርኩህ ራስህ ስትጫወት ከተከለ ሰውነት ጋር የሚጣጣም ነገር ጤንነትህን የሚጠቅምህ ነገር ከሆነ አንተ ብትጫወት ችግር የለም ማየትስ لا اله الا الله ይሄማ ሌላ ጉዳጉድ እኮ ነው እኔ ከእስልምና ወጣህላ አለልህም እኔ የማንቸስተር ደጋፊ ነህ አንተ ካፊር ወይም የአርሴናል ደጋፊ ነህ አንተ ካፊር ነህ የሚለው ውስጥ አልገባም ራስህና አቂዳህን ድረስ አደጋ ላይ ይጥልብሃል ምክንያቱም ስኬትን ለሜሲ ትመኛለህ ወንድ እኮ ነው ይሄ ልጅ ብሎ ዝም ሚገርም እኮ ነው ትላለህ የሚገርም አይደለም ፈው ካፊር ሙጅሪም ካፊር ነው ሙጅሪም ነው ምንም የሚገርም ልጅ ነው ይሄ በምን ይሄ የማሶኒያ ስሪት እኮ ነው እንደዚህ አይነቱን አምጥተህ ተወዳለህ ሜሲን የነብዩን ታሪክ እንኳን አትማርም እንደ ሜሲ ታሪክ የሷሃባ ታሪክ አታውቅም እንደ ሜሲ ታሪክ ሸምድኸዋል ያገባውን ጎል ከአመት 10 አመት ተምሮ ተጫውቶ ከሆነ 10 አመት የት እንደተጫወተ ታውቀዋለህ ምን ያክል ጎል እንዳገባ ታውቀዋለህ ትከታተላለህ በኹሹዕ ነው የምትከታተለው እንዴት እንደሚሆኑ እኮ እንዴት لا حول ولا قوه الا بالله እላይ ሰጠው ያልበዋል እውነቱን ነው አሁን በጣም ከመደሰቱ የተነሳ ፌንት የመብላት ያክል እኮ ነው ሽንቱ ሱሪው ላይ የሚያመልጠው ማለት ነው አንድ ሰው እንደዚህ ከሆነ يا اخي والله اتق الله في دينك اتق الله في عقيدتك اتق الله في سنتك والله ካፊሮችንስ ዝድረስ አትውደዱ ረተው ጥሩ አይደለም لا حول ولا قوه الا بالله ይሄ ዘንዶ አረቦችን ሰልቅጧቸዋል ውጧቸዋል እያየን ይሄ ዘንዶ ሰልቅጧቸዋል ውጧቸዋል አበላሽቷቸዋል ብዙ መከራ ውስጥ ነው ከተታቸው والله ትውልድ ነታች ያለ ህፃንን ዝና እንደ ኳስ የለም ዝና እግር ኳስ ተጫዋች ነው ዝነኛ ቁጥር አንድ ሀብታምም እሱ ነው ዝነኛም እሱ ነው ዘፋኝ በአሁን ሰዓት እንደነሱ አይደለም የፊልም አክተሮችም እንደነሱ አይደለም ይበልጣሉ በጣም በብዙ እጥፍ
አሁን ሁሉም ተነስቶ የምን ቁርአን ማሳሐፈዝ ነው ልጁ እግር ኳስ ተጫዋች እንዲሆንለት ነው የሚፈልገው ከሯጭ የሚልቅ ተመልከቱ እዚህ ላይ ያለ ተጽዕኖ والله በጣም ከባድ ነው በጣም ከባድ ነው ባርነት ይሄ እኮ ባርነት እኮ ነው صار البعض الآن إن لم نقل الغالبية الساحقة يتحدثون عن هذا المذهب الجديد بلوتال አዲሱ የዓለማችን መذهب ተብሏል አዲሱ ሃይማኖት ተብሏል አዲሱ ሃይማኖት ክርስትና እንደሱ ተጽዕኖ የለው እስልምና እንደሱ ተጽዕኖ የለው ዓለማችን ሙስሊምም ነሷራው ቡድሂዝምም ዓለማችን ላይ ያለ በቃ የሰው ልጅ ሁሉ ኳስ ይደግፋል አለቀ በቃ إلا قليل من العلماء ካልሆኑ በስተቀር አጅላዎቹ ካልሆነ በስተቀር እንጂ ማለት ነው እንዳለ ኳስ ደጋፊ ነው በተዘዋዋሪም በቀጥታ ስለዚህ አሁን ቢሊየን ነው 2 ቢሊየን የምትለው ሙስሊም 1.ምናምን ቢሊየን የምትለው እንትን ኦርቶዶክስ ወይንም ካቶሊክ ወይንም ምን ይሄ ሁሉ ደጋፊ ነው ኳስ ደምረው አንድ ላይ አንድ እምነት እሱን የሚያክል ተጽዕኖ ያለው እምነት የለም አላውጅህ አርድ እንደግር ኳስ ዓለማችንን እንደው በዚህ የነፈሱበት ማሶኒያዎች ገብተው ኡማውን በስሜት ወጣቱን ስልብ ያደረጉት ጉርሽት ያዘላቸው እግር ኳስ ላይ ነው ከኤሪስ በላይ ማለት ነው በስሜቱ ነው የመጡት እንዴ ያብዳል እኮ የሚያብድ እኮ አለ ሚስቱን የሚያስይዝ እኮ አለ ሚስቱን የሚያስይዛል የአርሴናል ደጋፊ ከማድሪድ ጋር እንትን ከማድሪድ ደጋፊ ጋር ያስይዛል ምን እንደው ያንተ ክለብ የኛን አርሴናልን ካሸነፈ ሚስቴን ለሳምንት ተፈቅጀልሃለሁ ይለዋል ይበላል ያንኛውም የናስ ያዘ አንዱ ጋር ታድራለች ማለት ነው ይበላላሉ ሚስት ይበላላሉ ቤት ይበላላሉ የማይበላሉት የለም የማይሆን ነገር እኮ የለም لا اله الا الله ሰው ባሪያ ሆኗል ለእግር ኳስ هربوا من الرق الذي خلقوا له فبولوا برق النفس والشيطان لتفتروا بارنت اللهن لمجزات ያንን ሸሹ አላህ ባሪያ ከመሆን የሰይጣንና የነፍስያቸው ባሪያ ሆኑ ነፍስያ ተቆጣጠረቻቸው በቃ كما قال ابن القيم رحمه الله تعالى يا الله ከባድ ነው كرة القدم ذات الضيوع والانتشار በአሁን ሰዓት የዓለምን መገናኛ ብዙሃን የተቆጣጠረ እንደሱ የለም እስኪ አሁን ዳዕዋ ቢደረግ የሚያዳምጣለ እሱን ያክል የጋዛ ጦርነት የአርሴናልና የማድሪድ ኳስ ያዩት ያክል አይታይ እልቅቱ ቀጥታ ቢተላለፍ እንኳን ራሱ ህዝብ እንደዛ ያይ ማን ይሰማሃል አሁን ማን ይሰማሃል ይሄንን ብታወራ لا اله الا الله አረ እንደው ካፊር መውደድ ደረጃ ነው የሚያደርሰው ልንገራችሁማ አንድ ጥናት ተደርጎ እንግሊዝ ነው እግር ኳስ ተጫዋቾች ላይ እንትን አድርገው ጥናት ተደርጎ ነበር በሚገርም ሁኔታ ነው ጥናቱም የተደረገው እንዴት ምን ያክል እግር ኳስ ደጋፊዎቹ ላይ ተጽዕኖ እንዳለው ለማየት ጥናት ተደረገ ጥናቱም التأثير النفسي والعقلي لكرة القدم على المشجعين إلى الرأس በኳስ ደጋፊዎች ላይ በኳስ ደጋፊዎች መንፈስ ላይ ያለው ተጽዕኖ የእግር ኳስ ተጽዕኖ 2000 ሰው ተመረጠ ከእግር ኳስ ተጫዋቾች ውስጥ كرة القدم الانجليزي ማለት ነው ጥናቱ ሲደረግ ይገርማችኋል ምን ሆኖ ተገኘ في كل 12 دقيقة በየ12 ደቂቃው አንድ የእንግሊዝ እግር ኳስ ደጋፊ በየ12 ደቂቃው እግር ኳስን ያስታውሳል 80 ጊዜ ማለት 80 مرة في اليوم الواحد በአንድ ጊዜ 80 ጊዜ ያስታውሳል በአንድ ቀን ውስጥ ማለት ነው በአንድ ቀን ውስጥ 80 ጊዜ ያስታውሳል ማለት ነው በ2000 ሰዎች ላይ በተደረገው ጥናት لا اله الا الله من ያክል ተጽዕኖ እንዳለው 80 ጊዜ يا الله ስለዚህ እግር ኳስ መከራ ነው አደጋ ነው እንራቅ ይቅርባችሁ ተጫወቱ ከተጫወታችሁ አለበለዚያ ከሃዲያንን ደጋፊ ትሆናላችሁ የከሃዲያን ወዳጅ ነው የምትሆኑ ሰዎች አሁን እኔ በጣም እያየሁ እየገረመኝ ነው አንተኝ እያየሁ እንግዲህ في بلد الاسلام والمسلمين ማለት ነው የምታየው ነገር አለ መሬት ላይ لا اله الا الله
ወጣት እንደዚህ የሜሲን የሮላንዶን ማሊያ ለብሶ ማንን መሆን ትመኛለህ ሲባል አሁን እንደ ሸይኹል እስላም ኢብኑ ተይሚያ የሚልህ አታገኝም እንደ ኢብኑል ቀይም የሚልህ አታገኝም እንደ ኢማም ኢብኑ ባዝ አይልህም እንደ ፈውዛን እንደ ኢማም ራጂህ መሆን ነው ፈልገው የሚልህ አታገኝም ሮላንዶን መሆን ነው የሚመኘው በቃ ሜሲን መሆን ነው የሚመኘው በአሁን ሰዓት ወይ አዲስ ስም ይወጣለት አካል ካለ የገነነ መገናኛ ብዙሃን ያገነነው ካለ እሱ መሆን ነው የሚመኘው لا اله الا الله ትውልድ በጣም ከንቱ የሆነ ነው እየተላሸ ነው በጣም ማለት ነው አላህ ይጠብቀን አላህ ይጠብቀን ልጆቻችንንም አላህ ይጠብቅልኛንም አላህ ይጠብቀን ኢንሻአላህ እንደው ይሄንን ወደ ራሳችን መለስ ብንል ጥሩ ነው ወንድሞቻችን በዩኒቨርሲቲ ውስጥ ያላችሁ ሌላም ቦታ ያላችሁ ታው ይሄ ወደ አደጋ ጎትቶ ያስገባችኋል ከድገፋ ወደ ጣዖትነት እየዞረ ነው አሁን ወደ ጣዖትነት እየዞረ ነው ማንም ለኳስ የሚሰጠውን ሞራል ለዲኑ የሚሰጥ እያጣን ነው እየጠፋ ነው ሰው አዛን እንደዛ ይቀሰቅሰው እንደንተን ኮሜንታተር ማለት ነው ያ አላህ የሚጮህ ጩኸት ሰው ጋዛ እኮ ነፃ ወጣች ቢባል ሮም ተከፈተች ሙስሊሞች ተቆጣጠሯት ቢባል ፍራንስ እኮ ሙስሊሞች ተቆጣጠሯት ቢባል ሰው እንደዛ የሚጮህ አይመስለኝም ጎል ሲገባ እንደሚጮህ እንዴት ምን አይነት ውስጡ እንደሚቀያየር ምን አይነት ደስታ ፌንትም ይበላል የሚሳልም እኮ ይኖራል በክርስቲያንም ማለት ነው ማርያምዬ ዛሬ አርሴናል ያሸነፈ እንጂ እንትንሽን ሻማሽን አበራለሁ እንትንሽ እሚል ሞልቷል አለ እዚህ ተመልከት ከሶላት በኋላ ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار እሚለው ቦታ ላይ ያ አላህ አደራ ማንቸስተር ወይ ሁለት ያግባ እንደው ወይ አደራ ወይ ሶስት ያግባ ወይ አራት ያግባ እንዳይሸነፍ ክለብ ጓደኞቼ የማንቸስተር ደጋፊዎች አያስቀምጡኝ አደራ لا حول ولا قوة إلا بالله يا الله أرى ليلة سر اللبن أرى تو أرى أن محمد أن أحمد تو يقرباتشو أنه خواس دقافي قوادنيا أتيازون دمي والله قيل اللبل تو ككتاب قاة تقنعي كافروچن طلا تشينور እንዴ ያሐቂቀው ይሄ ነው አብረን አንኑር አይደለም ግን አልካፊር አዱውላህ እነ ኢማሙ አህመድ ተሸፍነው ይሄዱ ነበር የካፊር ፊት ላለማያ እንዴ ቢዚር ወንዳ ታያልክ ልጅ ብሎ ዝም ትው ይተላል ኋላ ተወደዋለ ውስጥ ይገባል ተባዓት ማዓ እሱ ጋር ተቀሰቀሳለ يوم القيامه ሮላንዶ ጋር ተነሳለ ከሜሲ ጋር ተነሳታለ ዋ አደጋ ውስጥ ነው የምትወድቀው يا اخي يا عبد الله يا اخي يا محمد اتق الله في نفسك اتق الله في عقلك اتق الله في وقتك اتق الله في صلاتك اتق الله في سنتك اللهم فرج ታው ይሄ እግር ኳስ ታው ወንድምህ ጋር ራሱ ያጣላል ታው ግብጽ ላይ ስታዲየም ውስጥ ከሰባ ሰው በላይ አላለቀም እንደ ሁለት ክለቦች ተጣልተው ሙስሊም ሀገር ውስጥ ያልተፈጠረም የቅርብ ጊዜ ትዝታ አይደለም ይሄንን አናቀም ምን አይነት ነገር እንደሚነሳ አታቀም ክለብና ክለብን እኮ እንደ ሃይማኖት ያደርጋሉ የማንቸስተር ደጋፊ አርሴናል ደጋፊ ከሆነ ارتد عندهم بقاعدتهم ارتد فهو مرتد ባልና ሚስት መካከል አንዱ የባርሴሎና አንዱ የማድሪድ ቢሆን ይፈታታል ሊጣላሉ ሊገዳደሉም ይችላሉ ልጃቸው የማድሪድ ደጋፊ ቢሆን ይወረውሩታል ያባሩታል ከቤት ሄድ ነው የሚሉት ለምን የሌላ መንግስት ውስጣቸው የገባ ነው መስላቸው ارتد عندهم እዚህ ደረጃ ደርሷል ሰው ነተቅላህ አረተው ቁርአንን እንቅራ የሷሃባን ታሪክ አንብቡ አሁን እኮ የጂሃድ ስለ ጂሃድ ብታወራው እኮ አይቀሰቀሰውም ስለ ጎል ሲያይ ነው የሚቀሰቀስ እንቅልፉ አይመጣም በቃ እንደ እየተንቀዠቀዠ እኮ ነው እላይ ሰጠው ያ አላህ ሰጠው ምን አባኩና ሀል ይለዋል እንደሚሰማው ማለት ነው አይሰማውም ላ ኢላሃ ብቻ ተወርቱም እንትን የሚያልቅ አይደለም አላህን እንፍራ بهذا القدر يكتفي السلام عليكم ورحمة الله وبركاته جزاكم الله حياكم الله بارك الله فيكم عندي አላችሁ እንዴ بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين
نبينا محمد وعلى آله وصحبه أجمعين إن شاء الله ከወንድሞችና ከእህቶች የመጡ ጥያቄዎች አሉ ከዚህ በኋላ ያለውን እንደ አዲስ ነው የምንመለከተው በጣም ብዙ ጥያቄ ነው የገባው በረመዳንም ተቋርጦ ስለነበረ በከጦሳ ክስተት ምክንያት ማለት ነው